ስለ አንድ በራሪ እንስሳ ሼር ላርጋችሁ ትንሽ ደቂቃ ይቻላል? ከመሪነት አንፃር ከሊደርሺፕ አንፃር በጣም ብዙ ትምህርት ስላገኘሁበት ነው። ንስር ይባላል። ይሄ በራሪ እንስሳ ንስር ይባላል። ንስር የውበት፣ የጉብዝና፣ የብርታት፣ የክብር፣ የትምክህት፣ የቁርጠኝነት፣ የሞገስ ምሳሌ ነው። ንስር የውበት፣ የቢዩቲ፣ የጉብዝና፣ የብሬቨሪ፣ የብርታት፣ የካሬጅ፣ የክብር፣ የአነር፣ የትምክህት፣ የፕራይድ፣ የቁርጠኝነት፣ የዲተርሚኔሽን እና የሞገስ የግሬስ ምሳሌ ሆኖ ያገለግላል። በመጽሐፍ ቅዱሳችን ከ31 ጊዜ በላይ እንዴት ነው በሚያስቀና መልኩ ስለ ንስር ተጽፏል። በሚያስቀና ባደረገኝ በሚያሰኝ መልኩ ንስርን የተለየ ፍጥረት ከሚያደርጉት ነገሮች በቶሎ አሁንም 10 ነጥቦች ቶሎ ላንሳላችሁ እና ለእናንተ ለማኔጀሮች፣ ለስራ ኃላፊዎች፣ ለቢሮ ኃላፊዎች፣ ለመሪዎች፣ ለቤተክርስቲያን መሪዎች፣ ለአገልጋዮች፣ ለባለራእዮች በጣም ብዙ ትምህርት ከዚህ እንስሳ ማግኘት እንችላለን። ንስር የማየት ችሎታው በጣም አስደናቂ ነው። የማየት ችሎታው ንስር በሶስት እሱ ከተቀመጠበት ዛፍ ላይ ሆኖ ወይም ተራራ ላይ ሆኖ 3 እስከ 4 ኪሎ ሜትር ድረስ 3 እስከ 4 ኪሎ ሜትር አይ ቲንክ 3 ኪሎ ሜትር በዚህ በሆሳና የማቀው ከአደባባዩ እስከ ቦቢቾ ድረስ ይመስለኛል እና ካለበት ከተቀመጠበት ዛፍ ላይ ወይም ተራራ ጫፍ ላይ ሆኖ እስከ 4 ኪሎ ሜትር አርቆ የምትንቀሳቀስ በቅጠላ ቅጠል ውስጥ የምትንቀሳቀስ አይጥ ማየት ይችላል። በጣም የሚገርም እንስሳ ነው። የማየት ችሎታው ከማየት ችሎታው ሳልወጣ እንደዚህ ወደዚህ ፊቱን አድርጎ እስከ 340 ዲግሪ ድረስ አይኖቹ ይዘዋወራሉ። ፊቱን ሳያዞር እንዲህ እያለ አይኖቹ ብቻ እንደዚህ እያሉ እስከ 340 ፉል ሰርክል ስንት ነው? 360 አይደለም 20 ብቻ ነው የሚቀረው ማለት ነው። እስከ 340 ዲግሪ ድረስ የማየት ችሎታው በጣም ያስደንቃል። የንስር አይኖች ከአንጎሉ በመጠንም በክብደትም እንደሚበልጥ የሚታወቅ ሲሆን የማየት ችሎታው ደግሞ ከሰዎች የማየት ችሎታ በ8 ጊዜ ይበልጣል ይባላል። ከላይ ከሩቅ ከፍታ ላይ ሆኖ በባህር ጥልቅ ውስጥ ያለውን ትንሹን አሳ ያያል። እናንተ መሪዎች፣ እኔም ሁላችንም በትንሽ በትልቅ መሪነት ቦታ ላይ ያለን ከዚህ እንስሳ የማየት ችሎታውን እስቲ እንዋስ። እንደ መሪ አሁን ያለንበትን እውነታ ሳንረሳ፣ አሁን በጊዜው ባጠገባችን ያለው እውነታ ሳንረሳ አመታትን ወደፊት ዘልቀን ማየት፣ ሊያመልጡ የማይገባቸው እድሎችም ሲገኙ ፈጥነን ለመያዝ እንደ ንስር ፈጣን የመጀመሪያ መሆን፣ ጥልቀት ያለውና ዘለግ ያለ ራእይ ይኑረን፣ የማየት ችሎታ ይኑረን። እስክንደርስበት ድረስ ራእያችን መጨረሻ እስክንደርስበት ድረስም ትኩረታችንን ከሚከፋፍሉ ነገሮች ራሳችንን ጠብቀን ወደ ራእያችን አቅጣጫ እንገስግስ። በክፉ ጊዜ ዘለግ ያለ ራእይ በማየትና ከዙሪያቸው በሚሰሙት ጫጫታ ሳይወናበዱ ወዳዩት ራእይ ጨክነው በመሮጥ በመጽሐፍ ቅዱስ እነ ኖህ ይጠቀሳሉ። 120 ዓመት ተሰርቶ ማያልቅ ግን ይቻላል ብለው የጀመሩ ፍጻሜውን ያዩ እዚህ ጋር ሆኖ 120 ዓመት ቢወስድም ምን ይሆናል? ይፈጸማል፣ ያልቃል ብለው መሪ ባለ ራእይ መሆን አለበት። የሩቁን ማየት አለበት። አይቶም ደግሞ ወዳየው ነገር ከቀኝ ግራ አቴንሽኑ የሚከፋፍለው ነገር ቢገጥመው እንኳን ጨክኖ ወዳየው ነገር መጨረሻ መሮጥ አለበትና የማየት ችሎታን ከማን እንማር? እንውሰድ? ከንስር እንደ መሪ